ዘረኝነት በበዛባት ለእኔ እንጂ ለእኛ በሌለባት አሁንም የሴት ልጅ ጥቃት ባልቆመባት ሀገራችን የዚህን ማህበረሰብ ታሪክ መስማት እጅግ አስገራሚ ነው። ሰላም፣ ይህ ቅምሻ ነው። ዛሬ በኢትዮጵያ ስለሚገኝ የምድር ገነት እንቃመሳለን። ታዲያ ይህን ስላችሁ የት ሀገር ነው ብላችሁ ታስቡ ይሆናል። ነገሩ ወዲህ ነው። ስለ ሀገር ሳይሆን ዓለምን የሚቀይር ሀሳብ ስላለው ማህበረሰብ አብረን እንቆይ። የዚህ ድንቅ ማህበረሰብ መሰረት አንድ የ4 ዓመት ታዳጊ ሕፃን ነበር። እንዴት ትሉኝ ይሆናል። በኢትዮጵያችን የጾታ እኩልነት አለመኖር ከብዙ ሺህ ዓመታት በፊት ጀምሮ የተለመደ እንደሆነ ይታወቃል። ታዲያ ይህ ታዳጊ እንደ ሁላችን የእናትና አባቱን ወጥቶ ሥራ መስራት እያየ ነበር ያደገው። የእናቱ ልፋት ግን ቀን ስትሰራ በዋለችው ብቻ አያበቃም። ይባሱንም የማታው ስራዋ ይልቅ ነበር። እናቴና አባቴ እኩል ሰርተው ነው የሚውሉት፣ ታዲያ ግን ለምን የእናቴ ድካም እጅጉን በዛ? ይህ የአንድ ታዳጊ ሕፃን ጥያቄ ነበር። መልሱን ጊዜ ይፈታው ይሆን? ታዲያ ይህ ጥያቄ ብቻ እንዳይመስላችሁ፣ የዚህ ድንቅ ማህበረሰብ መመስረት አንድ ምክንያትም እንጂ። ይህ ታሪኩን የምነግራችሁ ታዳጊ የአሁኑ የክቡር ዶክተር ዙምራ ናቸው። የዓለም ሀያላን በትንሽነቷ ሳይንቁ የሐሳቧን ገዥነት አይተው ዕውቅና የሰጧት አውራምባ። ምንድን ነው ይህን ማህበረሰብ የተለየ ያደረገው ብላችሁ እስከምትጠይቁኝ እየጠበቅኩ ነው። አውራምባ ከባህር ዳር 74 ኪሎ ሜትር ርቀት ላይ የምትገኝ ናት። ይህን ማህበረሰብ በዓለም ካስመሰገኑት ባህሪዎች አንዱ የሥራ ባህሉ ነው። በእውነቱ እምነቱን ፍቅር፣ ሃይማኖትን ሥራ ያደረገ ነው ቢባል ማጋነን አይሆንም። ሴቶች በሬ ጠምደው ያርሳሉ፣ ወንዶችስ ያላችሁ እንደሆን እዚህ ማህበረሰብ ውስጥ የሴት የወንድ ብሎ ክፍፍል የለም እላችኋለሁ። ታዲያ ቀጣዩ ጥያቄ ማህበረሰቡ ሃይማኖት አለው የሚል ነው። አንድ አውራምባዊ ሃይማኖት ምንድነው ቢባል መልሱ በፍቅር አምናለሁ፣ አንድ ፈጣሪም አለኝ ብሎ ይመልሳል። አውራምባ ውሸት፣ ማመንዘር፣ ስርቆት፣ ግድያ ወዘተ ከሩቅ ሀገር የሚሰሙ ተረቶች ናቸው። አውራምባ ፍቅር ነው፣ ፈጣሪውን አክብሮ የሚኖር ቢሆንም ግን ሰዎች ናቸው ቢጣሉ ውስጥ ትሉኝ ይሆናል። እንዳልኳችሁ መጣላት፣ ማጭበርበር አውራምባ ውስጥ ቦታ የላቸውም። እንደው ተፈጠረ እንኳን ቢባል ሳይውል ሳያድር በንግግር ተፈቶ የሚያልቅ ጉዳይ ነው። ታዲያ ይህ ማህበረሰብ እንዴት ነው ዘሩን የሚተካው ትሉኝ ይሆናል። አውራምባ የአንድ ለአንድ ጋብቻን የሚደግፍ ማህበረሰብ ነው። በዚህም አንድ ወንድ ከአንዲት ሴት በላይ እንዲያገባ አይፈቀድለትም። ታዲያ ጋብቻው በቤተሰብ ነው ወይስ በምርጫ? በጋብቻው ቤተሰብ ከመመልከት ውጪ ጣልቃ መግባት ፈጽሞ የማይችለው ነገር ነው። ሴቷ 19 ወንዱ ደግሞ 20 እና ከዚህ ዓመት በላይ ሲሆነው በፈቃዳቸው ወደ ትዳር ይገባሉ። ታዲያ ሁለቱም ከጋብቻ በፊት ከሚደረግ ወሲብ የተቆጠቡ መሆናቸውም እንዳይረሳ። እንዴ ቆይ ግን ድግሱስ? በአውራምባ ልጅ አገባ ብሎ አለአግባብ ድግስ ፍጹም የተከለከለ ነው። ይልቅም ለድግስ የሚወጣው ወጪ ለአዲሱ ሙሽሮች ጎጆ መውጫ ይሁን የሚል እምነት አላቸው። እና እዚህ ማህበረሰብ ውስጥ ሄጄ ባገባ አላላችሁ? ሌላው የአውራምባ የሐዘን ስርዓት ነው። ሰው ሲያረጅ የማይሳቀቅበት ቢኖር አውራምባ ነው ቢባል ማጋነን አይሆንም። አንድ ሰው ካረጀ ወይ ደግሞ መስራት የማይችል ከሆነ የአረጋውያን ተንከባካቢ ኮሚቴ ወስደውና በእንክብካቤ መኖር ይቀጥላል። መቼስ በሀገራችን ወላጅ ያጡ ህጻናት በየጎዳናው መታየታቸው የለመድነው ነው። አውራምባዎች ግን እነዚህን ህጻናት እንዳላየ አያልፏቸውም። እንዲያውም 18 ዓመት እስኪሞላቸውና ራሳቸውን እስከሚችሉ ድረስ ተንከባክቦ ያኖሯቸዋል። ታዲያ ይህ አስገራሚ እሴት ያለው ማህበረሰብ ከተመሰረተ ግማሽ ምዕተ ዓመት አካባቢ ቢሆነውም ዘመናዊነትን እና እኩልነትን ለሀገራችን ብሎም ለዓለም ማሳየት ችሏል። ሁላችን ብንተሳሰብ፣ ቂም፣ በቀል፣ ጥላቻ፣ ዘረኝነት ባይኖር ምድር ምን ያህል ፍቅር እንደምትሆን አስባችሁት ይሆን? የዛሬው ቅምሻችን አውራምባን ከብዙ በጥቂቱ እንዲያሳይቶናል። ቪዲዮን ከወደዳችሁት ላይክ፣ አስተማሪና አጀብ የሚያስብሉ ቅምሻዎች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቅምሻ ቤተሰብ ይሁኑ። ሰላም።